በቀላሉ ፎቶአችሁን ማሳመርና ከለሩን እንደፈለጋችሁ አድርጋችሁ ኮንትሮል ማድረግ ከፈለጋችሁ ይሄ ነው ሚስጥሩ። ሰላም እንዴት ናችሁ? ያቡ ነኝ ከኔ ዲዛይን። አሁንም ማሳያችሁ ቲፕ ማንኛውንም ፎቶ በቀላሉ ኤዲት የምታደርጉበት መንገድ ስለሆነ ትወዱታላችሁ። እስኪ ወደ ፎቶሾፕ እንግባ። ይሄን ፎቶ የምትፈልጉት ከሆነ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እስኪ በመጀመሪያ ሁሌም እንደምናደርገው ሌየራችንን ዱፕሊኬት ማድረግ ይኖርብናል፣ ኦሪጂናሉ ፋይል እንዲቀመጥልን ማለት ነው። ስለዚህ ኮንትሮል ጄ በሉት ዱፕሊኬት ያደርግላችኋል ማለት ነው። ያያችሁት ከሆነ ባክግራውንድ አለ ሌየር 1 የሚል ፋይል ክሬት ያደርግልናል ማለት ነው። ስለዚህ ቀጥታ ፊልተር ጋር ገባና ካሜራ ሮው ፊልተር ላለው አብዛኞቻችሁ አውቃለሁ ካሜራ ሮው ፊልተር በጣም ከባድ እንደሆነ ብዙ ነገሮችን መስራት የምንችልበት ነው። ነገር ግን ስላይዶቹ ብዙ ስለሆኑ እንዴት መጠቀም እንዳለብን አናቅም እያላችሁኝ በውስጥ መስመር ብዙዎቻችሁ ነግራችሁኛል። አሁን ግን እነዛን ሁላ ብዛት ያላቸውን እነዚህ ላይኖች ሳትጠቀሙ ከዚህ ውስጥ ከለር ግሪዲንግ የሚለውን አንዷን ፓርት ብቻ በመጠቀም ፎቶአችሁን ወደምትፈልጉት ነገር መቀየር ትችላላችሁ። ታዲያ እንዴት ነው የምንችለው? ያንን እዚህ ጋር ከለር ግሪድን በምትከፍቱበት ጊዜ እነዚህን ሶስት ኦፕሽኖች ታገኛላችሁ። የመጀመሪያው ሚድ ቶን ነው፣ ሁለተኛው ሻዶ፣ ሶስተኛው ደግሞ ሃይላይት የሚል ነው። እስኪ ከሃይላይት እንጀምር። የዚህን ፎቶ ሃይላይት ወደ ምንድን ነው መቀየር የምንፈልገው? እኔ አሁን የዚህን ፎቶ ሃይላይት መቀየር የምፈልገው ወደ ብሉኢሽ የሆነ ስታይል ነው። ስለዚህ መሀል ላይ ያለችዋን ፖይንት ድራግ አድርጌ ወደ ብሉ ፓርት ወዳለበት ቦታ ወስዷለሁ። ያያችሁ ከሆነ በምትወስዱበት ጊዜ ፎቶ ላይ ያሉ ሃይላይት ፓርቶች ወደ ብሉ ይሄዳሉ። በጣም ዳርክ ብሉ ስለሰጠሁት ነው አሁን ጠቆር ያለው። ያያችሁት ከሆነ አፍንጫው ጋር ያለው ፓርት ሃይላይቱ ጠቁሯል። እስኪ ወደ ኋላ መለስ ስናደርገው ያያችሁ ነው ፈካ ሲል ስንወስደው ወደ ብሉ ይሆናል። ወደዛ ስናደርገው ደግሞ ይመለሳል ማለት ነው። አይ እኔ ቀይ ነው የምፈልገው ካላችሁ ቀይ አካባቢ መውሰድ ትችላላችሁ። ነገር ግን እንደዚህ በምትወስዱበት ጊዜ የምትፈልጉትን አይነት ከለር የማግኘት ቻንሳችሁ አሁንም ያነሰ ነው። ስለዚህ እስኪ እንዴት ነው አጀስት የምናደርገው? እዚህ ሴንተር ላይ ሆነ ማለት ነጭ ፓርቶችን ወይም ደግሞ ኒውትራል የሆኑ ከለሮችን ነው የሚይዝልን። ስለዚህ ምንም አይነት ማስተካከያ አይኖረውም እዚህ ጋር እንደምታዩት ማለት ነው። ኦሪጂናል ፋይሉ ነው ቁጭ የሚለው። ስለዚህ ብሉይሽ ስለሆነ የምፈልገው አሁን ይሄን ብሉይሽን በጣም አልሰጠውም። በጣም የምሰጠው ከሆነ ፎቶ ቀጥታ ይበላሻል። ስለዚህ ትንሽ ነው የምሰጠው። ከኦሪጂናሉ ወደዚህ ጠጋ ታደርጉታላችሁ። አሁን እቺኛዋን ፓርት ከያዘላችሁ በኋላ ማውዛችሁን ትለቁና በሁለተኛ ደረጃ የምታስተካክሉት እዚች ጋር ያለችውን ከሰርክሉ ከትልቁ ሰርክል ውጪ ያለውን ፖይንት የምትመስሏን ነገር በማሽከርከር የምትፈልጉትን ከለር መምረጥ ትችላላችሁ። ይሄ ማለት ምንድነው? ላይናችሁ በደንብ ሳይንቀዠቀዥባችሁ በቀላሉ አጀስት ማድረግ እንድትችሉ ያደርጋችኋል ማለት ነው። ሶስቱም ላይ እንደዛ ማድረግ ትችላላችሁ። እስኪ ዙም አውት እናድርገውና በደንብ እያየን እንድንሰራ ማለት ነው። ኮንትሮል 0 ማለት ትችላላችሁ እዚህ ጋር ፊት እንዲያደርግላችሁ። አሁን ብሉይሽ ሰጥተናል። ከታች ደግሞ ከሃይላይት ከሚለው በታች ወይም ከሰርክሉ በታች እንደዚህ አይነት ላይን ይኖራል። ይሄኛው ላይን ምንድነው የሚያደርግልን? የመረጣችሁት እዚህ ጋር የመረጣችሁት ከለር ላይት ፓርቲ ያዝ ወይም ደግሞ በጣም ላይት ይሁን፣ ያያችሁት ከሆነ ላይት ይሆናል፣ ወይስ ዳርክ ይሁን ማለት በጣም ቅዝቅዝ ያለ ወይስ በጣም ብራይት የሆነ ፓርቶችን እንዲሰጥላችሁ ነው የሚጠይቃችሁ። እንደ ፎቶአችሁ ይለያያል እዚህ ጋር የምትሰጡት ማለት ነው። ለአሁኑ እኔ ሙሉ ልስጠው። እዚህ ሻዶ ጋር እቀጥላለሁ። ደግሞ በሁለተኛ ደረጃ ሻዶን ነው የማስተካክለው። ይሄን ሻዶን ምን አደርገዋለሁ? አሁንም ብሉይሽ ነው እንዲሆን የምፈልገው። ሙሉ ኢንታየር ፎቶ የብሉይሽ አይነት ስታይል እንዲኖረው ወይም ሲኒማቲክ የሆነ እይታ እንዲኖረው ማለት ነው። ስለዚህ ይሄንን አሁንም ወደ ብሉ ፓርት ወሰድ አደርገዋለሁ። በጣም ከወሰዳችሁት በአንዴ ጭልም ነው የሚለው፣ ድርግም ይላል። ስለዚህ እዚች አካባቢ ወስደዋለሁ። በቂ ነው። ሻዶ ስለሆነ አሁን ብራይት የሆነ ፓርቱን አልፈልግም። ስለዚህ ወደ የት ወስደዋለሁ? ወደ ዳርክ ፓርት ወስዳለሁ። ይሄ ማለት ግን አሁንም እንደ ፎቶአችሁ ነው ዲፔንድ የሚያደርገው። ፎቶአችሁ በጣም ጥቁር የበዛበት ከሆነ ወደ ሻዶ እንድትወስዱት አልፈልግም። ምክንያቱም ወደዚህ ወሰዳችሁት ማለት በጣም ይጨልምባችኋል። እዚህ ትንሽ ሰጠት ማድረግ ትችላላችሁ ወደዛ ማለት ነው። ለአሁን ግን እኔ ወደዚህ ሰጠት ላድርገው። ጠቆር ይላል እያያችሁት ከሆነ። ይሄን ግን ትንሽ ብሉ ፓርቱን ጨመር አድርገዋለሁ። ከዚህም ማሳነስ እችላለሁ። በቂ ነው። አሁን ሃይላይቱን ሰርቻለሁ፣ ሻዶውን ሰርቻለሁ። በቀጣይ የምሰራው ሚድ ቶኑን ነው። ይሄ ሚድ ቶን ማለት ምንድነው? ኢንታየር ፎቶውን በቀላሉ መቀየር ይችላል ከነዚህ በተሻለ መልኩ ማለት ነው። እስኪ እንየው እንዴት እንደሚሰራ። ይሄንንም አሁን ወደ ብሉይሽ ስለሆነ መውሰድ የምፈልገው ድራግ አረጋለሁ። እዚህ አካባቢ ያያችሁት ከሆነ ብሉይሽ ይሆናል። እዚህ ጋር መጣና በጣም ከጠቆረባችሁ ይሄንን ላይት መስጠት ትችላላችሁ፣ ወይም ላይት ፓርቱን ሰጠት ማድረግ ትችላላችሁ። በጣም ነጭ ከሆነባችሁ ደግሞ ፎቶአችሁ ይሄንን ወደ ኋላ መለስ በማድረግ ቀዝቀዝ ማድረግ ትችላላችሁ። አሁን ግን እኔ ፎቶዬ ያያችሁት ከሆነ መካከለኛ ፓርት ላይ ስላለ ትንሽ ላይት እንዲኖረው ነው የምፈልገው። ጥቁር አልሰጠውም ማለት። ጥቁር ሰጠውት ማለት የሰውየው ፊቱ ላይ ያለ ሻዶዎች ፓርቶች በጣም እየፈጠጡ ይመጣሉ ማለት ነው። ያያችሁት ከሆነ አፍንጫው አካባቢ እዚህ አካባቢ በጣም ፈጧል። ስለዚህ ትንሽ ሰጠት ላድርገው እዚህ አካባቢ ይሆንልኝ ማለት ነው። አሁንም ኮንትሮል 0 ማለት ትችላላችሁ። ፊት ያደርጋል ማለት ነው። አሁን በቀላሉ የፎቶአችንን ሙሉ ከለር ወደ ሲኒማቲክ ወሰድ ነው ማለት ነው።
እዚህ ጋር የአይን ምልክት አለ። ይሄንን ኦፍ በምታደርጉበት ጊዜ መጀመሪያ ላይ የነበረው እንደዚህ ነበር ፎቶ፣ አሁን እንደዚህ ሆነ ማለት ነው። በደንብ አጀስት እንዲሆንላችሁ ከፈለጋችሁ ደግሞ እነዚህን ሚድቶን፣ ሻዶ፣ ሃይላይት የሚለውን ካስተካከላችሁና ከጨረሳችሁ በኋላ ከታች ብሌንዲንግ እና ባላንስ የሚለውን ፓርት እናያለን። እነዚህ ብሌንዲንግ እና ባላንስ እንደ ፍላጎታችሁ ነው የምትጠቀሙት። ፎቶ የሚያስፈልገው ከሆነ ትቀጥላላችሁ፣ የማያስፈልገው ከሆነ ወደ ሌላ መሄድ ትችላላችሁ። ስለዚህ ይሄ ብሌንዲንግ የሚለውን ፓርት ሞር ወደ ላይቱ በምትወስዱበት ጊዜ እንዳለ ሃይላይት ፓርቶች ወይም ላይት ያለባቸው ከሃይላይት እንደውም ላይት የሚለው ፓርት ይገልጸዋል። ላይት ያለባቸው ፓርቶች በጣም ምን መሆን ይጀምራሉ? ፍጥጥ ማለት ይጀምራሉ። ወደኋላ የምትወስዱት ከሆነ ደግሞ እነዛ ላይት ፓርቶች ቅዝቅዝ ማለት ይጀምራሉ ማለት ነው። ስለዚህ እኔ የምፈልገው ትንሽ ፈጠጥ እንዲሉ ወይም ደግሞ ትንሽ ላይት ፓርቱ በዛ እንዲል ነው ፈልገው ሰጠት አደርገዋለሁ። ባላንስ የምንለው ጋርም ስንመጣ ደግሞ ልክ እንደ መጀመሪያው ላይት ፓርቶችን ነው ኮንትሮል ማድረግ የሚችለው ልክ እንደ ብሌንድ ማለት ነው። ነገር ግን ይሄን በጣም የምትሰጡት ከሆነ የያችሁን ፎቶ ሙሉ በሙሉ ሊቃጠልባችሁ ይችላል። ስለዚህ በስሱ ነው የምትሰጡት። በጣም ብራይት እንዲሆን የምትፈልጉ ከሆነ ትንሽ ሰጠት ታደርጉታላችሁ። አይ እኔ ብራይት እንዲሆን አልፈልግም የምትሉ ከሆነ ደግሞ ወደኋላ መለስ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ኦልሬዲ በብሌንዲንግ በጣም ላይት ስለሰጠሁት ወደኋላ ትንሽ መለስ ስላድርገው የተስተካከለ ነገር እንዲኖረው ማለት ነው። በቂያችን ነው። አሁን እነዚህን አስተካክለናል። ግን አሁንም ፎቶ ላይ ትንሽ ቅር ያለኝ ፓርት ምንድነው? ሻዶ ፓርቶቹ በጣም ጠቁረዋል እያያችኋቸው ከሆነ። ስለዚህ ትንሽ ፈካ እንዲሉ ነው የምፈልገው። ከከለር ግሪድ ከወጣችሁ በኋላ ላይቶቹን እዚሁ ጋር ላይት የሚለው ፓርት ጋር ገብታችሁ አጀስት ማድረግ ትችላላችሁ። ሻዶ ስለሆነ የበዛበት እቺ ሻዶ የምትለዋል ላይን ወደ ነጩ ፓርት ወሰድ ሳረገው እያያችሁ ከሆነ እንደዚህ ነበረ። ጃኬቱ ጋር በጣም ሻዶ ስለበዛብኝ ነው ይሄን ሻዶን ሰጠት ሳረገው ፍክት እያለ ይመጣል ማለት ነው። በጣም ብዙ አልሰጠውም፣ እንጥት እንዲልብኝ አልፈልግም። ስለዚህ እዚች አካባቢ ሰጠዋለሁ ማለት ነው። ኦልሞስት 40 ወይም 30 ቤት ማለት ነው። አሁን የምንፈልገውን ፎቶ በቀላሉ ከለሩን ቼንጅ አድርገናል ማለት ነው። ወይም ደግሞ ሲኒማቲክ የሆነ ሉክ ሰጥተነዋል ማለት ነው። ስንጨርስ እዚሁ ጋር መጣለው ኦኬ ማለት እችላለሁ። ካልሆነ እንደ ፕሪሴት መያዝ ከፈለጋችሁ ደግሞ እዚሁ ጋር የፕሪሴት አድ ማድረጊያ ፓርት አለች። እሷን ክሊክ አድርጓትና እዚሁ ጋር ምን ይላል? ክሬት ኒው ፕሪሴት ይላል፣ ወይም ክሬት ፕሪሴት የሚል ነገር አለው ማለት ነው። ክሊክ አድርጋችሁ ስም መስጠት ትችላላችሁ በምትፈልጉት ስም። ከዛ ኦኬ ስትሉት ይሄንን ፋይል ወይም የሰራችሁትን ይሄን ሲኒማቲክ ሉክ እንደ ፕሪሴት አድርጎ ይዝላችኋል ማለት ነው። ስለዚህ ይሄን ኦኬ ልበለው፣ እኔ ፕሪሴት ስለማልፈልግ ኦኬ ልዋለሁ። አሁን ቀጥታ ያመጣና እዚህ የምናየው ፎቶ ላይ አፕላይ ያደርጓል። ዱፕሊኬት ስላደረግ ነው ማለት ነው። ያያችሁት ከሆነ መቶ አፕላይ ያደረገው ይሄው ዱፕሊኬት የተደረገው ወይም ኮፒ ያደረግነው ሌየር ላይ መቶ ነው አፕላይ የሚያደርገው። ቢፎር ኤንድ አፍተሩን ለማየት ከፈለጋችሁ እዚቹ ጋር ያለችውን አይን ኦፍ ስታረጉት የታችኛውን ወይም የመጀመሪያውን ፋይል ያሳያችኋል ማለት ነው። ኦን ስታረጉት ደግሞ አፕዴት ያደረጋችሁትን ወይም ያስተካከላችሁትን ወይም ከለሩን ኤዲት ያደረጋችሁትን ፋይል ያመጣላችኋል ማለት ነው። በቀላሉ ብዙ ላይኖችን ሳትነኩ በትንሽ ነገር ብቻ እንደዚህ አድርጋችሁ ከለራችሁን ሲኒማቲክ መስጠት ትችላላችሁ። የተለያዩ ፎቶ ቤት የምትሰሩ ከሆነ የሚያማምሩ ደግሞ አይካቺ የሆኑ ደግሞ አድሶችን የሶሻል ሚዲያ አድሶችን መስራት ስትፈልጉ የምትፈልጉት አይነት ከለር ከሌለው ፎቶአችሁ በዚህ መልክ አጀስት እያደረጋችሁ መስራት ትችላላችሁ ማለት ነው። እርግጠኛ ነኝ በጣም ይጠቅማችኋል ብዬ አስባለሁ። ከጠቀማችሁ ወይም ደግሞ አዲስ ነገር ካወቃችሁበት ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካላደረጋችሁ ደግሞ ምን ትጠብቃላችሁ? እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ እንዲሁም ደግሞ የኖቲፊኬሽን በተኗን በማብራት ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ በሚገርም ቪዲዮ እስከማገኛችሁ ድረስ ቻው ቻው።